%90% ጀማሪ ትሬደሮች የሚሳሳቱበት ነገር ምን እንደሆነ ታውቃለህ? ሰላም ውድ ፌክስ ትሬዲንግ ኢትዮጵያ ፋሚሊዎች፣ ቪዲዮቼ እየታዩ ስላልሆነ ሁላችሁም ላይክ እና ሪፖስት እንዲሁም የቻላችሁትን ያክል ኮፒ ሊንክ በማድረግ ቪዲዮን ጀምሩ። ረጃጅም ቪዲዮችን በዩቲዩብ ቻናላችን ላይ ፖስት ስለምናረጋላችሁ ካሁኑ ሰብስክራይብ በማድረግ ጀምሩ። ፒዲኤፎችን ለምትፈልጉ ጀማሪዎች አዳዲስ እና ወቅታዊ ነገሮችን ለማግኘት የቴሌግራም ቻናላችንን ጆይን በማድረግ ከኛ ጋር አብራችሁ መስራት ትችላላችሁ። እንዲሁም ደግሞ በኢንስታግራም እና በፌስቡክ አካውንት ፔጃችን ላይ ገብታችሁ አዳዲስ እና ወቅታዊ ነገሮችን እዛም እንዲሁ ማግኘት ትችላላችሁ። አመሰግናለሁ። ወደ ቪዲዮ I'm back. Same me, stronger soul. New chapter, more power. Watch me. ትሬዲንግን ዛሬ እየጀመራችሁ ከሆነ በሁለት ሳምንት ውስጥ ትሬዲንግ ቀላል እንደሆነ ታስባላችሁ። በአንድ ወር ውስጥም እናንተ እንዳሰባችሁ ትሬዲንግ ቀላል እንዳልሆነ አንደርስታንድ ማድረግ ትጀምራላችሁ። በ3 ወራት ውስጥም ብዙ ገንዘቦቻችሁ ማርኬት ላይ ሎስ ታደርጋላችሁ። በ6 ወራቶች ውስጥም የምርም ትሬዲንግ ሪል መሆኑን መጠራጠር ትጀምራላችሁ። በአንድ አመት ውስጥም ሪያሊቲውን አክሰፕት አድርጋችሁ ማርኬቱን በደንብ አንደርስታንድ ወደ ማድረግ ትመጣላችሁ። በ3 አመታት ውስጥም በመቀጠላችሁ ትሬዲንግ ላይ በጣም ደስተኛ ትሆናላችሁ። በ5 አመታት ውስጥም የምታውቋቸው ሰዎች በሙሉ አስተምሩን እያሉ መለመን ይጀምራሉ። ሩቅ ቢመስልም ጆርኒው አንድ ጀምራችሁታል። መጨረሻውን እስከምታዩ ድረስ ተስፋ እንዳትቆርጡ። This is my life, not your life, not your business. Walk away and shut your fucking mouth. እንዲህ አልፈልግ ከፈለግ ቀመሩን ሰጥቻለሁ። ከዚህ በላይ ምንም ልረዳህ አልችልም። ሰው የሚታለለው በብዙ መንገድ በብዙ ያለ መስሎት ነው። ከጀመርክ በኋላ ግን ሰክሰስን ጋራንቲ ስለ ፎሬክስ ትሬዲንግ እነዚህን 3ቱን ጥያቄዎችን ካላወቅ ፎሬክስ ትሬዲንግን እንዳትጀምር ይቅርብ። ለመጀመር ካሰባችሁ ግን እነዚህን ጥያቄዎችን አንደኛ ፎሬክስ ትሬዲንግ ምን እንደሆነ ካላወቅ ፎሬክስ ትሬዲንግን እንዳትጀምር። በሁለተኛ ደረጃ ፎሬክስ ትሬዲንግ እንዴት እንደሚሰራ ካላወቅ ፎሬክስ ትሬዲንግን አትጀምረው። በሶስተኛ ደረጃ ፎሬክስ ትሬዲንግን ለመስራት ምን እንደሚያስፈልግ ካላወቅ ፎሬክስ ትሬዲንግን እንዳትጀምር። ፎሬጅን ኤክስቼንጅ ከሚለው ከእንግሊዘኛ ቃል የመጣ ሲሆን ፎሬጅን ኤክስቼንጅ ማለት የውጭ ሀገራትን ገንዘብ መግዛት ወይም ደግሞ በመሸጥ ማትረፍ ማለት ነው። መግዛትና መሸጥ ምን ማለት ነው? ዝቅ ሲል እንገዛለን፣ ከፍ ሲል እንሸጣለን። ከፍ ሲል እንገዛለን፣ ዝቅ ሲል እንሸጣለን። በዚህ መሃል ከፍታም ዝቅታም ትርፍ ስለሆነ
ከፍ አድርጋችሁ ገዝታችሁ ዝቅ ሊልባችሁ ስለሚችል ጥንቃቄ አድርጉ። ፎሬክስ ትሬዲንግ እንዴት ነው የሚሰራ? ፎሬክስ ትሬዲንግ የሚሰራው የራሱ ፕላትፎርሞች አሉ፣ መልመጃ ዲሞ የሚባሉ አሉ፣ ቻርቶችን የምታዩበት ትሬዲንግ ቪው የሚባሉ ፕላትፎርሞች አሉ። ትሬድ የምታደርጉበት ደግሞ ሜታ ትሬደር 4 ትሬደር 5 የሚባሉ አሉ። እንዲሁም ደግሞ ብሮከሮች አሉ። እነዚህን ሁሉ ሳታውቁ እንዳትጀምሩ። በሶስተኛና የመጨረሻው ፎሬክስን ለመጀመር ብዙዎቻችሁ ስልክ ነው ያለኝ ታብሌት የለኝም ብላችሁ ትጨናነቃላችሁ። በስልክም በላፕቶፕም ይቻላል። ነገር ግን ይበልጥ አስፍታችሁ ነገሮችን ለማየት ቀለል እንዲላችሁ ላፕቶፕ አስፈላጊ ነው። ከሌለም ግን ችግር የለውም። That bitch. Uh-oh, send in the rednecks, all of them spinning round and round. ሰዓት ጊዜን ያሳያል። ጊዜ ደግሞ ሰዎችን ያሳያል። ሰዎች ደግሞ ላንተ ያላቸውን አመለካከት ያሳዩሃል። አንተ ስለሆንክ ያረዱህ ሰዎች አሉ። አንተ ገንዘብ ካለ አጃቢ ብዙ ነው። ሰርግ ላይ እንኳን በስሊፐር ብትሄድ ቀለል ያለ አለባበስ ነው የሚወደው ይሏል። ለቅሶ ላይ ራሱ ብትቀር ቢዚ ስለሆነ ነው ስራ ስለበዛበት ነው ይሏል። ገንዘብ ሰላም ውድ የኤፍኤክስ ትሬዲንግ ኢትዮጵያ ፋሚሊዎች እንደምናችሁ፣ በቲክቶክ ያላችሁ፣ በዩቲዩባችን ያላችሁ፣ በኢንስታግራም እና በፌስቡክ እንዲሁም ደግሞ በቴሌግራም ቻናላችን ላላችሁ እንደምናችሁ። ብዙ ጥያቄዎችን ጠይቃችሁኛል። ጠቅለል አድርጌ እነዛን ጥያቄዎች በዚህ ቪዲዮ መልስላችኋለሁ። እስከዛው ድረስ በቲክቶክ ያላችሁ ፎሎ እያረጋችሁ፣ በዩቲዩብ ያላችሁ ደግሞ ሰብስክራይብ በማድረግ ቴሌግራም ላይ ገብታችሁ ፒዲኤፎችን ያላገኛችሁ ደግሞ ጆይን እያረጋችሁ ፒዲኤፉን ውሰዱ። በኢንስታግራም ደግሞ ፎሎ እያረጋችሁ አዳዲስ ነገሮችን ስለምንለቅ በቅርቡ እንዳያመልጣችሁ ገባ ገባ እያላችሁ በፌስቡክም ሃይ እያላችሁ ጥያቄዎቻችን መጠያየቅ ይቻላል። ሁላችሁንም በኮሜንትም በውስጥም ያናገራችሁን ፎሬክስን ለመጀመር ምን ያስፈልገኛል፣ ፎሬክስን ለመጀመር ከየት ጀምራለሁ፣ ፎሬክስን ሲጀምር ምን ያስፈልገኛል የሚለውን ጥያቄዎችን ጠይቃችሁኛል። ለነዚህ ሁሉ ጥያቄዎች ምላሽ የሚሆኑት 5 መሰረታዊ ነገሮች አሉ። እነዛ ነገሮች ካላችሁ ፎሬክስ ከነገ ጀምሮ መጀመር ትችላላችሁ። በመጀመሪያ የሚያስፈልጋችሁ ስልክ ወይም ደግሞ ላፕቶፕ ካላችሁ በቂ ነው። በሁለተኛ ደረጃ ኢንተርኔት ያስፈልጋችኋል። የማይቆራረጥ ኢንተርኔት ሊኖራችሁ ይገባል። በሶስተኛ ደረጃ ደግሞ የፎሬክስ ትምህርቶችን ማወቅ ይኖርባችኋል ማለት ነው። በአራተኛ ደረጃ የካፒታል የመነሻ ገንዘብ ያስፈልጋችኋል። በአምስተኛ ደረጃ ላይ ደግሞ ሜታ ትሬደር 4 ሜታ ትሬደር 5 MT4 ወይ ደግሞ MT5 የሚባለውን አፕ ያስፈልጋችኋል። ብሮከሮች ያስፈልጋችኋል። እነዛን ማሟላት ብቻ ነው ማለት ነው።